ዘራፍ ብሎ ዘራፍ ሲነሳ የሌሊት አውሬ ቀንጫ ጉሳ እጥፍ እጥፍ እያለ ሲመጣ መፎከር እንዲህ ከሆነ ካዲያ እንዴት አልፎክርም? ፎክራለሁ። ዞር በሉ ማንንም አልሰማ። አሉ መጥቻለሁ መጥቻለሁ። በቃ የት በቃ ሄጃለሁ። ቻው። ጥርግ በሉ ሂዱ በቃ። ምን አይነት ነገር ነው? ምን አይነት ስንት አይነት ሰው አለ በህይወት ዘመን። ስንት አይነት ትትና የሚባል ነገር እንዴት ከሰው ይጠፋል? ፍቅር የሚባል እንዴት ከሰው ይጠፋል? ራ ራ ራ ወዲያ እጹም ወንድሜ ልንገርህ በልስማኝ አደራ፣ ለማንም አይበጅም ሀገርን ምዝበራ። እጅህን አንሳ፣ እጅህን አንሳ እንዳይቆረጥ። አድምጠኝ፣ ስማኝ፣ ተነስቻለሁ። አዳምጥ። ፍቅር በፍቅር ፍቅር ያሸንፋል። አዎ ፍቅር ያሸንፋል። ከማንም ይሻላል ፍቅር። ጠብንም አየነው። ኧረ ወዲያ ረገኝ አየነው እስከ ጥግ ድረስ። አንድ ጥቅስ ልጋብዝ ወይ? ተመልከተው። እሺ ተመልከትና በደንብና አንብብ። ከዛ በኋላ ትመለሳለህ ወደ ራስህ፣ ማንም ሳይመክርህ በራስህ። ዓይንህ አይቶ ህሊና ባነበበው በተገነዘበው ትመለሳለህ። አዎ ትመለሳለህ። አንዴ ጠብቀኝ። ይኸው ወዳጄ ምን ይላል? ምን ይላል? ምን ይላል? አይተዋል። አውድ አይተዋል። ይበቃናል። ጨዋታው እዚህ ጋር ያቆማል። የማን ነው የፍቅር ባለቤት? እርሱ ነው። ተመልከተው። ይሄው ከዚህ ውጭ አልነግርህም። ራስን በራስህ እያየህ እወቀው። የፍቅር ባለቤት ይሄው እርሱ ነው። ባለጸጋም የሚያደርግህ እሱ ነው። ስማ፣ ካልሰማቶ ጨው ለራስህ ስትል ጣፍጥ። ካልጣፈጥክ ድንጋይ ነው ተብሎ ይጥሉሃል። ለራስህ ብለህ ስማ። ሰው ለራሱ ነው አሽከርነቱ። አዎ እናመሰግናለን ወዳጆቼ። ቴንኪው እናመሰግናለን። በቅርብ ቀን ጠብቁን። ይውልን
እንወዳችኋለን፣ እናከብራችኋለን ቤተሰቦቼ። ዘገሊላ ዩቲዩብ